السلام عليكم ورحمة الله وبركاته. الحمد لله رب العالمين، والصلاة والسلام على النبي الأمين وعلى آله وصحبه أجمعين. أما بعد، يلة جمعة محرم 23 عند شهرات متو 39 كفل 23 በቁርአን ለመጠቀምና እርሱንም ለመሐፈዝ የሚረዱ ነገሮች የሚለው ትምህርታችን ዛሬ በአላህ ፈቃድ የምናየው ቁርአንን ለመሐፈዝ በቁርአን ህይወትን ለመቀየርና ለመጠቀም ከሚረዱ ቁልፍ ከሚባሉ ነገሮች ሶስተኛውን ሲሆን ይኸውም ንባብን ማስተካከልና ማሳመር የሚል ነው። ንያችንን ካስተካከልንና ቆርጠን ከተነሳን በኋላ ከኛ የሚጠበቀው አቀራርን ማሳመር ነው። አቀራራችንን ሳናስተካክል ቁርአን መሐፈዝ የለብንም። አቀራሩ ሳይስተካከል የተሐፈዘ እንደሆነ ስህተት ነው የምንሐፈዘው። የሐፈዝነውን ስህተት መልሰን ማስተካከል እጅግ በጣም አድካሚ ይሆናል። ሆኖም ማንኛውም ቁርአንን መሐፈዝና በቁርአን መጠቀም የሚፈልግ ሰው አስቀድሞ አስተማሪ ጋር ቁጭ ብሎ ንባብን አቀራርን ሊማር ይገባዋል። ብቃት ካላቸው ሰዎች በተደጋጋሚ ቁርአንን ሊሰማ ሊያደምጥ ይገባል። በማድመጥ ብቻም ሊያበቃ አይገባም። ያደመጠው የሰማው የተረዳው ትክክል መሆኑን ለማረጋገጥም ብቃት ያለው አስቀሪ ጋር መቅራትና ማሰማት የግድ ይለዋል። ነቢያችን አለይሂ ሰላቱ ወሰላም ቁርአንን ከጅብሪል ቀጥታ እየሰሙ ነው የተማሩት። ጅብሪልም ቁርአንን ከአላህ ቀጥታ ሰምቶ ነው ያመጣው። ከጅብሪል የሰሙት ነቢያችን አለይሂ ሰላቱ ወሰላምም ለሷሐቦቻቸው ቀጥታ ነው ያስተላለፉት። ሷሐቦቻቸው ነቢ ላይ ቀርተዋል። ነቢ የሰሙ ነቢ የቀሩ አለይሂ ሰላቱ ወሰላም ሷሐቦቻቸው አድምጠዋል። ቁርአንን በተጅዊድ መቅራት ዋጅብ ነው የሚሉ ዑለሞች ደሊላቸውና ተዕሊላቸው ምክንያታቸውም ይሄን ቁርአንን እንደፈለጉ ዝም ብሎ መቅራት አይቻልም። ጅብሪል ከአላህ ቀጥታ ሰምቶ ነው ያመጣው። ለነቢ ሙሐመድም በሰማው መልኩ ነው ያሰማው። ነቢዩ አለይሂ ሰላቱ ወሰላም ኡመታቸውን ቁርአንን እንዲማሩ ብቃት ካላቸው ሰዎች እንዲቀሩ አዘዋል። እንደፈለጉ መቅራት የሚቻል ቢሆን በዚህ መልኩ ጥንቃቄ በተሞላበት መልኩ ቁርአኑ ባልወረደ ነቢዩ ሰለላሁ ዐለይሂ ወሰለም ከነገሌ ቅሩ ብለው ባልመከሩ ነበር። ጅብሪል ነቢያችን ላይ መጀመሪያ በጥንቃቄ አውርዶታል። ጅብሪል አንዴ በጥንቃቄ እንዳወረደውም አላበቃም። በየዓመቱ አንድ ጊዜ ነብዩ ጅብሪል ላይ ይቀሩ ነበር። ጅብሪልም ለነብይ ይቀርላቸው ነበር። የሞቱበት ዓመት ላይ ደግሞ ሁለቴ ተደርጓል። ቡኻሪ ባስተላለፉት ሐዲስ ከአቡ ሁረይራ كان رسول الله صلى الله عليه وسلم يعرض القرآن على جبريل كل سنة مرة واحدة في رمضان فلما كان العام الذي توفي فيه عرضه عرضتين بلا በየዓመቱ አንዴ ረመዳን ወር ላይ ጅብሪል ለነብይ ይቀርላቸው ነበር። ነብዩም ለጅብሪል ይቀሩለት ነበር። የሞቱበት ዓመት ላይ ደግሞ ይህ ሁለቴ ተደርጓል። إن علينا جمعه وقرآنه فإذا قرأناه فاتبع قرآنه የሚለውን አንቀጽ አስመልክተው ኢብኑ ከቲር ረሂመሁላህ ተዓላ ታዋቂው ሙፈሲር ምን ብለዋል? መልአኩ ጅብሪል አንተ ላይ ቁርአንን ሲያነብልህ ዝም ብለህ አድምጥ፣ ከዛ በኋላ እሱ ባስቀራህ መሰረት ቅራ ማለት ነው ብለው ፈስረዋል ረሂመሁላህ ተዓላ። ነቢያችን አለይሂ ሰላቱ ወሰላም በዚህ መልኩ ቁርአንን ከአላህ ዘንድ እንደተቀበሉት ሱሐቦቻቸውንም በዚሁ መልኩ እንዲቀሩ እንዲማሩ አዘዋል። ኢማሙ አልቡኻሪና ኢማሙ ሙስሊም ባስተላለፉት ሐዲስ ነቢያችን አለይሂ ሰላቱ ወሰላም ኹዙል ቁርአነ ሚን አርበዐ ቁርአንን ከአራት ሰዎች ተማሩ አሉ። እነዚህ አራት ሰዎችም አብዱላህ ብን መስዑድ፣ ሳልም፣ ሙዓዝና ኡበይ ብን ከዕብ እንደሆኑ ነቢያችን አለይሂ ሰላቱ ወሰላም ገልጸዋል። የቡኻሪ ዘገባ ላይ ኢስተቅሪኡል ቁርአን ቁርአንን አስቀሩኝ በሏቸው እነዚህ አራት ሰዎችን ያሉት ነብዩ አለይሂ ሰላቱ ወሰላም ካሉ ሰዎች ሁሉ እነዚህን የመረጡበት ምክንያት በጊዜው ከሌሎች በተሻለ መልኩ ቁርአንን የማስተላለፍ ብቃት ስለነበራቸው ከሌሎች በተሻለ መልኩ ትኩረትና ሰፊ ጊዜ ይሰጡ ስለነበረ ከነዚህ ተማሩ አስቀሩኝ በሏቸው ብለዋል እንጂ ሌሎች ሱሐቦች ቁርአን ማስቀራት አይችሉም ማለት አይደለም። ላኪን ከዚህ የተፈለገው ይበልጥ ብቃት ካላቸው ሰዎች ተማሩ ማለት ነው የተፈለገው። ወሃከዛ አስቀራለሁ ያለ ሁሉ ማስቀራት እንደማይችል
እኛ ሊያስቀራ ይችላል ብለን ከገመትነው ሁሉ ዝም ብለን መቅራት እንደሌለብንም የሚያሳይ ነው። ሱሐቦች ከመሆናቸው ጋር አረቦች ከመሆናቸው ጋር በነብዩ ዘመን ስላሉ ቢሳሳቱ ሁሉ አላህ የሚያርማቸው ከመሆኑ ጋር ነቢያችን አለይሂ ሰላቱ ወሰላም ቁርአንን ከእንዲህ አይነት ሰዎች ተማሩ አስተምሩኝ በሏቸው ብለው ገደበዋል። ባለንበት ጊዜ ራሳቸው ፋቲሐን ሁሉ አስተካክለው መቅራት የማይችሉ ሰዎች ራሳቸውን አስቀሪ አድርገው ቁጭ ብለው ለሰው ስህተት ሲያስተምሩ እናያለን። ከታች ያሉ ትምህርት ፈላጊዎችም በእነሱ አመለካከት ያ ቃል የሚሉትን ሰው ሁሉ አስቀራኝ ሲሉ ይታያል። አስቀራኝ ያለውም አስቀራኝ ስላሉት ብቻ የራሱን ደረጃ ሳያቅ እሺ ብሎ የሚያስቀራውም በሐቂቃውና በአግባቡ የሚያስቀራቸው ሰው ያስፈልጋቸዋል። ነብዩ ሰለላሁ ዐለይሂ ወሰለም በመከሯቸው መሰረትም ሱሐቦች ቁርአን የሚያስቀራቸውን ሰው ይፈልጉ ነበር፣ አስቀሩኝ ይሉ ነበር። አብዱላህ ኢብኑ መስዑድ ረዲየላሁ ዐንሁ ወአርዳህ በጌታዬ በአላህ እምላለሁ ከረሱል ሰለላሁ ዐለይሂ ወሰለም አፍ ቀጥታ 70 ምናምን ሱራዎችን ቀርቻለሁኝ፣ የተቀሩትን ደግሞ ከረሱል ሰለላሁ ዐለይሂ ወሰለም ሱሐቦች ተመሪያለሁኝ ብለዋል። ማዕዲ ከሪብ በመባል የሚታወቁት ሌላኛው ሱሐቢ ደግሞ ወደ አብዱላህ ኢብኑ መስዑድ መተን ጣሲን ሚምን አስቀራን ብለን ስንጠይቃቸው አብዱላህ ኢብኑ መስዑድ ይህችን ሱራ ከነቢ ሰለላሁ ዐለይሂ ወሰለም ቀጥታ ከቀራ ሰው ቅሯት ብሎ ወደ ኸባብ ኢብኑ አልአረት ላከን ይላል። በተመራነው መሰረት ወደ ኸባብ ኢብኑ አልአረት ሄደን ኸባብም አስቀሩን ይላል። ኢማም አሕመድ ሙስነዳቸው ላይ ባሰፈሩት ዘገባ መሰረት ለመጀመሪያ ጊዜ ወደ መዲና አምባሳደር በላኩ ጊዜ ነቢያችን አለይሂ ሰላቱ ወሰላም የመዲና ሰዎችን ወደ እስላም ለመጣራት የተላከው ሰው ቀዳሚ ስራው ቁርአን ማስተማር ነበር። ቡኻሪ ሶሒሓቸው ላይ ከአልበራ ኢብኑ ዓዚብ ረዲየላሁ ዐንሁ ባስተላለፉት ሐዲስ አወሉ መን ቀዲመ ዐለይና አልመዲነተ ሙስዐብ ኢብኑ ዑመይር ወብኑ ኡሚ መክቱም ወካኑ ዩቅሪኡነ ናሰ። አንዳንድ ዘገባዎች ፈካና ዩቅሪአኒ አልቁርአነ መጀመሪያ ወደኛ ወደ መዲና የመጣው ሙስዐብ ኢብኑ ዑመይርና ኢብኑ ኡሚ መክቱም ናቸው። የመዲና ሰዎችን ቁርአን ያስቀሩ ነበር። ወካኑ ዩቅሪኡነ ናሰ በሚለው ዘገባ መሰረት እነዚህ ሁለት ሰዎች ከመሆናቸው ጋር ጀምዕ የተደረጉት እነሱ ያስቀሩ ሰው ተከትሏቸው ይቀራ ስለነበረ ነው ተብሎ ተፈስሯል። ለሰዎች መቅራት ብቻ አልነበረም፣ እነሱ ያስቀሩ የሚያስቀሩት ሰው መልሶ ይቀርላቸው ነበር። ወሀከዛ በቁርአን ተንኳክቶ የተከፈተ ሀገር በቁርአን የተገነባ ቤት መቼም ሊፈርስ አይችልም። ሱሐቦች ይሄን ካረጉ ከሱሐባ በታች ያሉ ምናልባትም የቁርአን ቋንቋ ሊከብዳቸው የሚችሉ ሰዎች ይበልጥ ይሄ ነገር ላይ ጥንቃቄ ሊያደርጉ ቁርአንን ብቃት ካላቸው ሰዎች አንደበት ቀጥታ ሊወስዱ ይገባቸዋል። በቅደም ተከተል ከፋቲሓ ጀምረን ከአጫጭር ሱራዎች ጀምረን አሳምረን ልንቀራ ይገባል። ማንም በራሱ ሊብቃቃ አይገባውም። አረብኛን እንኳን ጠንቅቆ ቢያቅ ሌሎች ትምህርት ዘርፎች ላይ በቂ እንኳን እውቀት ቢኖረው ቁርአንን ብቃት ካለው ከቁርአን አስተማሪ ሊወስድ ይገባዋል። ምክንያቱም ቁርአን ላይ ብዙ ጊዜ የአረብኛን አጻጻፍ ስርዓት በተቃረነ መልኩ ሊመጡ የሚችሉ አነባበቦች አሉ። እነሆ ነቢያችን አለይሂ ሰላቱ ወሰላም ከማንም በላይ አረብኛ የሚችሉ ከመሆናቸው ጋር አፍضل من نطق الضاد ተብለው የሚወደሱት ግለሰብ አለይሂ ሰላቱ ወሰላም ቁርአንን ከጅብሪል ተምረዋል። ቀጥታም ቀርተዋል፣ እሱም ቀርቶላቸዋል። ወሀከዛ የአረብ ቁንጮ የሆኑ ሱሐቦቻቸውም እሳቸው ላይ ቀርተዋል። የቀሩላቸውም እንዲያደምጡ አድርገዋል። ማንኛውም ሰው እንደፈለገ ቁርአን እንዲቀራ አላደረጉ። ይኸው ቁርአን እንደፈለጋቸው አንብቡት አላሉ። ቁርአንን ከነ እገሌ ቅሩ አስቀሩኝ በሏቸው ኢስተቅሪኡ ፈልገው እንዲቀሩ ገፋፍተዋል። በዚህ ምክራቸው መሰረትም ሱሐቦቻቸው ከቦታ ቦታ እየተንቀሳቀሱ አስተማሪን ፈልገው እየጠየቁ ቀርተዋል። የሚችሉ ሱሐቦቻቸው አስቀርተዋል። የማይችሉ አልያ ደግሞ ቀጥታ ከነብዩ ያልቀሩት የሆነውን ሱራ የተጠየቁት ደግሞ እቺን ሱራ እኔ ከነብዩ ቀጥታ አልተማርኳትም እገሌ ተምሯታል ሄዳችሁ ከሱ ተማሩ ብላ። አስተማሪዎችም የቁርአንን ደረጃ የራሳቸውን ደረጃ የሚያውቁ ናቸው። የሚያውቁትን ያክል ብቻ ነው ያስቀሩ ያለው። ከታች ያሉትም ደግሞ ለመማር ዝግጁ ናቸው።
ዝም ብለህ አስቀራኝ ከየትም ስመው እስካወቅከው ድረስ ዝም ብለህ አስቀራኝ አይሉም ነበር። ሄዱ ኸባብ ጋር ሲሏቸው አብዱላህ ብን መስዑድ እሺ ብለው ሄደው ቀርታ ነቢያችን ሱሐቦች ይህን ያክል ደረጃ የሰጡትን አቀራር እኛ እንደፈለገን ልናደርገው ልንጫወትበት አይገባም። የመጀመሪያ ስራችን ንባባችን ማስተካከል ማሳመር ሊሆን ይገባል። ማስተካከል የምንችለው ደግሞ ስህተቱን ስናቅ ነው። ባለንበት ጊዜ ሰዎች በጣም ቁርአን ለመማር አቀራራቸውን ለማሳመር ለማሐፈዝ እጅግ በጣም ትልቅ ፍላጎት አላቸው፣ ጥረት ያደርጋሉ። ከሚያገኙ ዝቅተኛ ደሞዝ ሁሉ እየከፈሉ መቅራት ይፈልጋሉ። የተለያዩ ጥረቶችን ያደርጋሉ። ይሄን ሁሉ ለፍተው በተሳሳተ መልኩ የሚያስቀራ አስተማሪ ገጥሟቸው ጊዜያቸውን ገንዘባቸውን ሲያቃጥሉ ማየት በጣም ያሳዝናል። ብቃት የሌለው ሰው አላህን ሊፈራ ይገባል። ሰዎች ያስቀራኝ ስላሉት ብቻ እሺ ብሎ ሊገባበት አይገባም። በአንዱ ገጽ በአስሮች የሚቆጠሩ ስህተቶች ያሉበት አህሰንተ ተብሎ ይታለፋል። ይሄ ሸሃዳ ነው፣ ምስክርነት ነው። በማናውቀው ነገር መመስከር የለብንም። አላህ ዘንድ እንጠየቃለን። ሰዎች ባቃጠሉት ጊዜ ባቃጠሉት ገንዘብ እንደዚሁ ደግሞ ስህተትን በመማራቸውና ስህተት ተምሬያለሁ ብለው አንገታቸውን ደፍተው እንዳይማሩ በማድረግ አላህ ዘንድ ያስጠይቃል። ምንም እንኳ የተማሪ ጥረት ቢኖርም ሁሉም እንደመሰለው በፈለገው መልኩ ተሳስቶ ብዙ ከሚቀራ ትንሽ ሱራዎች ውስን ሱራዎችን አሳምሮ አስተካክሎ በሳምንት አንድ ቀን በሳምንት አንድ ሰዓት ለምን አይሆንም መቅራቱ የተሻለ ነው። የግድ ውስጣችን ራሳችንን ለማረጋጋት ቀርቻለሁ አክተምያለሁ ለማለት ብቃት የሌለው ሰው ጋር እንደዚሁ የቸኮሉና የሰባበሩ ከማክተም ጥራት ባለው መልኩ ብቃት ያለው ሰው ዘንድ የተወሰኑ ሱራዎችን አጫጭር ሱራዎችን ጁዝ አማን አሳምሮና አስተካክሎ መቅራቱ በላጭ ነው። ብቃት ሳይኖራቸው የሚያስቀሩ ሰዎችን እንደምን ወቅሰው አላህን ፍሩ እንደምንለው ሁሉ ብቃት ያላቸው እጃቸውን አጣጥፈው ቁጭ ያሉ ሰዎችንም አላህን ፍሩ እንላቸዋለን። አስቀሩ ግዴታ አለባችሁ። ነቢያችን በልጉ ዐኒ ወለው አየተን ብላ አሳምረው የቀሩ ሰዎች ያቀራረን ህግና ስነ ስርዓት የሚያውቁ ሰዎች ብቃት ያላቸው ሰዎች ሊያስቀሩ ይገባቸዋል። አቀልሽ ቤተሰባቸውን ጎረቤታቸውን ዘመዶቻቸውን ሊያስቀሩ ይገባቸዋል። እጅግ በጣም ብዙ ሙስሊሞች ፋቲሃን መቅራት አይችሉም። ከፋቲሃ በኋላ የሚቀሩ አጫጭር ሱራዎችን መቅራት አይችሉም። የተወሰኑት በግል ጥረታቸው አንዳንድ ሱራዎችን ሐፍዘው ሊቀሩ ይችላሉ። ላኪን እጅግ በጣም እየሰባበሩ ማዕናውን በሚቀየር መልኩ ነው የሚቀሩት። ይሄን እየሰማ ይሄን ያወቀ የቁርአን ዕልም ያለው ሰው ቁጭ ሊል አይገባው። ቁርአንን ማስቀራት ትልቅ የሆነ ንግድ ነው። ከሳራ ማይገጥመው ሀብት ነው። إن الذين يتلون كتاب الله وأقاموا الصلاة وأنفقوا مما رزقناهم سرا وعلانية يرجون تجارة لن تبور ولا الله تبارك وتعالى فجرش كسارا يما يقتمو هابتنو نقدنو قرآن المكرات قرآن ما اسكرات خيركم من تعلم القرآن وعلمه بلا النبي عليه الصلاة والسلام صحابوች ሆይ ከናንተ ውስጥ በላጩ ቁርአንን ተምሮ ያስተማረ ነው በላ ሱሐቦች ሱሐባ ከመሆናቸው ጋር አንዱ ከሌላኛው በቁርአን ተበላልጧል። አንተም በጊዜ ካሉ ሰዎች በላጭ መሆን ከፈለክ ቁርአንን በአግባቡ ቀርተህ አስተምር። አስተማሪ ጋር መቅራቱን ብቻ በቂ አይሆንም፣ የግል ጥረት ያስፈልጋል። ከአስተማሪው ያገኙትን ትክክለኛ መረጃ መሐፈዝ መዝግቦ መያዝ። አንዴ ከአስተማሪ የመታረመን እድል ካገኙ በኋላ አስተማሪው ካረመ በኋላ ጥፋቴ እዚህ ጋር ነው ብሎ አትኩሮ ያን ጥፋት ለማስተካከል መስራት። ወደ ቀጣዩ ትምህርት ከመሸጋገር በኋላ ከፊት በነበረው ቅርአት ላይ የተሳሳቱትን ማስተካከል። ተስተካክሎ ከሆነ ወደ ቀጣዩ መሸጋገር፣ ካልተስተካከለ የሃኑኑ ደጋግሞ ቀርቶ ማስተካከልና በተጅዊድ ቀስ ብለው የሚቀሩ ቁራዎችን ደጋግሞ ማድመጥ። ባለንበት ጊዜ አልሐምዱሊላህ ሚዲያውን በአግባቡና ለኸይር ከተጠቀምነው እጅግ በጣም ብዙ ጠቀሜታዎች አሉት። የተኛውም ሰው በሚገባና በሚቀል መልኩ ቁርአኖች ተቀድተው ተሰራጭተዋል። ህፃናትን ለማስተማር የተዘጋጁ የቁርአን ድምጾች አሉ። በደረጃ ተከፋፍለው የተዘጋጁም አሉ። ቀኑን ሙሉ እዚህ ግባ በማይባል ነገር ሰዓታችንን ከምናቃጥል አስተማሪ ጋር የተወሰነ ሰዓት ከቀራን በኋላ አስተማሪው ጋር የቀራነውን በተጅዊድ ቀስ ብሎ የሚቀራ ቃሪአን ድምጽ በመፈለግ ደጋግሞ ማድመጥ። ይሄን ካስተካከለን በኋላ በቀጣይ ቀን መንቀራውንም አስቀድመን ደጋግመን መስማት
በቀላሉ እንዲገባንም ያደርጋል። ያስተማሪውንም ሰዓት ይቆጥብልናል። ቁርአኑንም ምላሳችን ጆሮአችን እንዲለምደው ያደርጋል። የቃሪዎችን ድምጽ በማድመጥ ብቻ መብቃቃት ይቻላል አይደለም። ይሄም ትልቅ የሆነ ስህተት ነው። በመስማት ብቻ ትልልቅ ቁራዎችን የመረጡ በመስማት ብቻ ደጋግመው አክትመው ብቃት ያለው ቃሪእና አስቀሪ የሆኑ የሚመስላቸው ሰዎች አሉ። ከዚህ ብቻ በመነሳትም ሰዎችን ሰብስበው ያስቀሯል። ቃሪዎችን በአካልም ይሁን በካሴት በሲዲ ማድመጥ ይረዳል እንጂ ብቻውን ቁርአንን በአግባቡ ለመቅራትና ለማስቀራት ብቁ አያደርግም። ምንም እንኳን ደጋግመን ሺህ ጊዜ ብንሰማ የሰማነውን በሰማነው መልኩ መቅራታችንን ማረጋገጥ አንችልም፣ ሼኽ ጋር ቁጭ ብለን እስካልቀራንና እስካልተሰማን ድረስ። የሰማው ትክክል ሆኖ የሚያነበው የተሳሳተ ሊሆን ይችላል። ይህ ስህተትም ከሱ ጋር አብሮ ይቆያል። በየጊዜው ስለደጋገመውም ምላሱ ለምዶት መልቀቅ ይከብዳል፣ መቀየርና መልቀቅ ይከብዳል። መሆኑም ከአስተማሪ አንደበት መውሰድ አስተካክሎ መቅራታችንን ማረጋገጥ የማይቀር ነገር ነው። የሒፍዛችን ከቁርአን ጋር ጉዞ የማሳመር መሰረታችንም ይሄው ሊሆን ይገባል። አስቀድመን ንባብን ማስተካከል አለብን። ቁርአኑን አስተካክለው ሳይቀሩት ተፍሲር ለማስቀራት የሚሞክሩ ሰዎች አሉ። ቁርአኑን ሲቀራ ይሰባበራል፣ ወላኪን ለሰዎች ተፍሲር ያስተምራል። ለፍዙንም ሌሎችንም ሰብስቦ ያስቀራል። እንዲህ አይነቱን ሰው ነው ደጋግ ቀደምቶች لا تأخذ العلم من صحف ولا القرآن من مصحف ይሉ ነበር። ዒልምን ክታብ በማገላበጥ ብቻ ከተማረ ሰው ሼኽ ጋር ሄዶ ካልተማረ ሰው ዒልም አትማሩ። ቁርአንንም ደግሞ ቁርአን በማገላበጥ ብቻ ባለንበት ጊዜ በመስማት ብቻ ከቀራ ሰው አትቅሩ። ዒልምንም ከመሻይኾች ከዑለሞች ከተማረ ሰው ተማሩት። ቁርአንንም ቁርአን የማስቀራት ብቃት ካላቸው ሰዎች ከቀራ ሰው ተማሩት ተብሏል። ከዚህ ጎን ለጎን በተለይ ባለንበት ጊዜ ከአስተማሪ ጥረት አንፃር ራሳችንን ለማሻሻል አስተማሪው ጋር የተማርነውን ወደፊት የምናሰማውን ይበልጥ ለማስተካከልና ጊዜ ለመቆጠብ በአጭር ጊዜ ለመለወጥ በእርጋታና በተጅዊድ የሚቀሩ ቃሪዎችን ብናደምጥ ችግር የለውም። ለምሳሌ እንደ ሼኽ መሕሙድ ኸሊል አልሑሰሪ ወከዛሊክ ኢብራሂም አልአኽበር፣ ዓብድልሃዲ አሕመድ ከናክሪ፣ ዓሊ ብን ዓብድራሕማን አልሑደይፊ ተራዊሕ የሚያሰግዱበት ሳይሆን ሌላኛው ቀስ ብለው የሚቀሩ